ግላቡን ስታደርገው እንጂ ገዝተ ስላስቀመጥከው አይደለም። ኢየሱስ ክርስቶስንም አሁን እናንተ አስቀምጣችሁታል የሆነ ቦታ ላይ ማርያም ማርያም እያልክ ነው የምትጠራው። ገብርኤል ገብርኤል እያልክ ነው፣ ሚካኤል ሚካኤል እያልክ ነው የምትጠራው። አልተጠራም። ስለዚህ ኢየሱስ ክርስቶስ የእኛ ምናችን ነው፣ ልብሳችን ነው ስንል ሁልጊዜ የምንጠራው ስም ነው። ጴንጤ የሚጠራው ስም ከኢየሱስ ክርስቶስና ከእግዚአብሔር ውጭ ከስላሴ ውጭ የለም። ስለዚህ ሁልጊዜ ምናችን ነው፣ ልብሳችን ነው፣ ግላባችን ነው፣ ድምቀታችን ነው፣ መንፈስ ቅዱሳችን ነው፣ ሁሉ ነገራችን ነው። ስለዚህ ስትጠራው አቤት ነው የሚለው። ጌታ ይባረክ። ግን ልጠይቃችሁ፣ ስንት ጊዜ ነው እኔ የተዛተብኝ? እስቲ ንገሩ። ስንት ጊዜ ጠላት እኔን ሊያጠቃ በማንኛውም በፖለቲካውም ሄድ በሌላ ነገሩም ሄድ እኔን ሊያጠቃ ስንት ዘመን ተዝቷል። ስንት ዘመን። እስቲ እግዚአብሔር ያሳያችሁ። የእኔ ጠባቂ ማን ነው? ኢየሱስ ልብሴ ነው፣ ማረጌ ነው፣ ማንነቴ ነው። ኢየሱስ ስላለ ምንም ማድረግ ጠላት እንደፈለገ ተጠራቅሞ ብሄድ ምንም ማድረግ አይችልም። ንስሐ አልገባም። ብትሞት አልገባም። ለአንተ ንስሐ አልገባም። ለክርስቶስ ግን ገባለሁ። ምክንያቱም አንተ አታድነኝማ። ለማታድነኝ እንዴት ነው ንስሐ የምገባው? ነው ተናዳል። ደግመ ተናደድ፣ ሚሊዮን ጊዜ ተናደድ። እኔ ንስሐ የምገባው ለክርስቶስ እንጂ ለሰው አይደለም። ብዙ ጊዜ ሰውን ይቅርታ ጠይቄያለሁ። በጣም አለማወቅ ባለማስተዋል ነው ይገው ወረበ ይቦ እኔ ንስሐ የምገባው ለክርስቶስ እንጂ ለሰው አይደለም። ይቅርታ ጠይቅ አልጠይቅም። ትሰማኛል? መቼም አልጠይቅም። እንጂ ከናንተ አይደለም። ማንም እንዳይመካ ከስራ አይደለም። ሰርቶ ክሬዲት ተሰጥቶት የእግዚአብሔርን መንግስት የሚወርስ የለም፣ ወንጌሉን ሰብኮ እንጂ እንዲሁ በነፃ በጸጋ። ከዛ የሚለውን ነው የሚደንቀኝ። ምን እንደሆነ ታውቃላችሁ? እኛ ፍጥረቱ ነንና እንመላለስበት ዘንድ የእግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በኢየሱስ በክርስቶስ ኢየሱስ ተፈጠርን። ክብር ለኢየሱስ ይሁን። እኛ የተፈጠርነው የሚያቀን እግዚአብሔር የሚያቀን በኢየሱስ ክርስቶስ ነው። አያቀንም ጨርሶ። እግዚአብሔር የሚያቀን የእግዚአብሔር ልጅ የምንሆነው በምንድን ነው? በኢየሱስ ክርስቶስ። ይሄን ብዙ ጊዜ ደጋግሜ ተናግሬዋለሁ። ምን የሚል ግላቭ አሁን ለምሳሌ ኢቨን ቲክታክ ስትጫወቱ እግዚአብሔር አምላክ አንዳንዴ በመንፈስ ቅዱስ ያናግራል። ሁልጊዜም በመንፈስ ቅዱስ ነው የሚያናግረው። ግላቭ እዚህ ጋር ይቀመጣል ቲክታክ ላይ ወይም ደግሞ የሌላውን ግላቭ ነግራቸዋለሁ። ግላቡ ላይ ግላቡን ነክተ ጊፍት ካልሰጠ 5 ጊዜ አያባዛው። ኢዝና ገና ጥቅም የለው። ግላቡ ይቀመጣል። ግላቡን ነክተ ጊፍት ጋለሪ ውስጥ ገብተ የምትፈልገውን ስትሰጥ እዛ ቦታ ስለነካ ብቻ 5 ጊዜ ያባዘዋል በቲክታክ። የኛም ስጦታ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን ካልያዝክ ምንም ጥቅም የለህም። እግዚአብሔርን አውቀዋለሁ አላውቀውም ምናምን ብትል ጥቅም የለውም። በግላቭ እንሂድ። በምድራዊ ደግሞ አንድ ጓንት የሆነ ቦታ አስቀመጥከው፣ ስራ አለው እንዴ? ምን ስራ አለው? ምንም ስራ የለውም። አርፎ የሚቀመጥ ጥቅም የሚባል የለው። ጥቅሙ የሚጀምረው ግላቡን አንስተ እጅ ስታስገባው ነው። እግዚአብሔርን እንደ እጅ መስለውና ክርስቶስን ካላመጣኸው ካልገባህበት አንተ ገደል ነው የምትገባው። ኢየሱስ ክርስቶስ ነው ዋናው መሰረቱ ኢየሱስ ክርስቶስ ነው። እኔ እጅ ላይ ግላቡ ካልገባ መሬት ላይ ቢቀመጥ የፈለገ ነገር ብታደርገው ግላቭ ሂድና እስቲ እጄ እንዳይቆሽሽ እቃ ጠብልኝ ብትለው አያጥብልህ። ብታዘው ያ ግላቭ የሆነ ነገር አድርግልኝ እንዳይበርደኝ እጄን እቤት እኮ ግላቭ አለኝ። በረዶ ላይ ወጥተህ እጅ ላይ ግላቭ ሳታደርግ አሜሪካ የምትኖር ካናዳ የምትኖር እንዲሁም ሌላ ሀገር በረዶ ያለበት ሀገር ብትኖር እንዴ ቤት እኮ ግላቭ አለኝ ዝም ብዬ ካርጌ ልውጣና እጄን አይበርደኝም ብትል ይሆናል? እጄን አይበርደኝም። እኔ እኮ ገዝቻለሁ ከአንድም 4 5 10 30 ግላቭ አለኝ እጄ ላይ። ጓንት እኮ አለኝ በቤት አለኝ። ለምንድን ነው የሚበርደኝ ብላ አትጠይቅ። ግላቡን ስታደርገው ብቻ ነው ከብርድ የሚከላከልልህ። ግላቡን ስታደርገው ብቻ ነው ከእሳት የሚከላከልልህ። ሰምታይምስ ዋተር ፕሩፍ አለ፣ ፋየር ፕሩፍ አለ፣ የተለያዩ ነገሮች ፕሩፍ አለው። አንተ ግን የምትጠራው እሱን ጥለህ እሱን አስቀምጠህ ቤት አስቀምጠህ ገብርኤልን ትጠራዋለህ። ሂ ጋር ነው ጃብ ትደውጪው። ከአንተ ጋር ምንም ስራ የለውም ገብርኤል።
ምክንያቱም የእግዚአብሔር መልአክ እንጂ አንተ መልአክ አይደለም። እግዚአብሔር በአንተ ላይ ሲልከው ነው ሊጠብቅህ መልእክቱን ሊያደርስ የሚመጣው። ማርያም ስለፈለገችው አይደለም ገብርኤል የመጣው፣ እግዚአብሔር ስላዘዘው ነው። አየህ፣ ማርያም ስለፈለገችው ገብርኤል አልመጣ ስና ጠርተው አልመጣ። ማን እንደሆነም አታውቅም። አትፍሪ ነው ያላት። አታውቀውም ጨርሶ። ማርያም ጋር የመጣው ቅዱስ ገብርኤል እግዚአብሔር ስላዘዘው እንጂ ማርያም ስለፈለገች አይደለም። እኔ ስለፈለግኩት አይመጣም ገብርኤል። እኔ ስለፈለግኩት ሚካኤል፣ ሩፋኤል፣ ኡራኤል አይመጡም። እኔ ስለ ጮኩ ገብርኤል ስላልኩ አይመጡም። የሚመጣው መቼ መሰለ? እግዚአብሔር ስትል መልእክትን ይሰማል። የኔ አባት ይሰማል። ለምን? ሁሉም ቦታ ላይ ያለ ነው። ለመስማት ጸሎትን ለማድረግ ሁሉን ነገር ለማድረግ ምንድን ነው የምታደርገው? ሁሉንም የሚሰማ አምላክ ብቻ ነው። ሁሉንም ሌሎቹ ከሰሙማ ገስዋል መለኮት አላቸው። መለኮት ሆኑ ማለት ነው። አምላክ ሆኑ ማለት ነው። አምላክ ቀናተኛ ነው ይላል መጽሐፍ ቅዱስ ሲናገር። እግዚአብሔር አምላክ በስልጣኑ አይደራደር፣ ቀናተኛ አምላክ ነው። እኩል የምትሰማ ከሆነ ከእግዚአብሔር አምላክ ጋር እኩል የምትሰማ ከሆነ ታዲያ አምላክ አይደለ እንዴ ገብርኤል? ሚካኤል አምላክ አይደለ እንዴ? ማርያም አምላክ አይደለች እንዴ? ሌሎችንም አባቶች ቅዱሳን የምትሏቸው አምላክ ሆኑ እኮ። አብርሃም አምላክ ሆነ እኮ። ሁሉም ሰው አምላክ ሆነ እኮ። ቀናተኛ አምላክ አለኝ ትላለ። ጸሎቴ በማርያም ይሰማል ትላ ሃው ከሰማችማ ሙሉ ነገርን ከሰማች ምን ይሆናል? መለኮት አላት ማለት ነው። መለኮት ሆነች ማለት ነው። አምላክ ሆነች ማለት ነው። የኔን ጸሎት ከሰማች እግዚአብሔር የሚሰማውን ቀናተኛ አምላክ የሚሰማውን አምላክ አንተ እሷ መስማት ከቻለች አምላክ ሆነች ማለት ነው። እኩል ነው። ስለዚህ እግዚአብሔር በስልጣኑ ተደራደረ ማለት ነው። ስልጣኑን እኩል አየ ማለት ነው። ለዚህ ነው ስትጸልይ በእግዚአብሔር ለምን አንድያ ልጁን ነው የሰጠን። አንድያ ልጁ ደግሞ ሸክማቸው የከበደ ማቴዎስ 11 አንብቡት። ሸክማቸው የከበደ በሙሉ ወደ እኔ ኑ እኔም አሳርፋቸዋለሁ ይላል። ኃጢአተኛ ነኝ ብትል ለኃጢአን እንጂ ለጻድቃን አልመጣሁም ይላል። ኃጢአትህንም በደልህንም የተሸከመ ማን ነው? ኢየሱስ ክርስቶስ ነው። ሲናገር እሱ ደግሞ በምን እኔ ዮሐንስ 14:6 ላይ እኔ እውነትም ሕይወትም መንገድም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ ዘግቶታል። እሱ እውነትም ነው፣ መንገድም ነው፣ ሕይወትም ነው። ስለዚህ እግዚአብሔር የሰጠን አንድያ ልጁ በእኔ ደስ የሚለኝ ልጄ ይሄ ነው፣ እርሱን ስሙት ብሎ ተናገረ። እያንዳንዱ ነገር ብታመጣ ለእረኞች ተናገረ፣ ለጻድቁ ስምዖን ተናገረ፣ ለሌሎችም ሲያመሰግኑት መላእክቶች ታየ። ታላቅ የምስራች መድኃኒት ተወልዷል አለ። እያንዳንዱ ነገር ከኢየሱስ ክርስቶስ ጋር የተያዘ ነገር ሆኖ አንተ ግን ክርስቶስን ትተህ ወደ ሌላ ስትሄድ መንፈሱ ይመታል። ለዚህ ነው ማርያም እያሉ ሲሳደቡ ማርያም እንደማታድን በዛ ታውቋል። ማርያም ብሎ ይሰድባል፣ ገብርኤል ብሎ ይሰድባል፣ የሆነ ኡራኤል ብሎ ይሰድባል፣ ተክልዬ ብሎ ይሰድባል። እናት እንዲቱን ይላል የተክልዬ ባሪያ ብሎ ሰው። አሁንም ጊዜው አልረፈደም። ኢየሱስን ማምለክና በኢየሱስ መኖር እንጂ በሌላ እንደፈለክ ብትፈራገጥ መዳን አትችልም። መጽሐፍ ቅዱስ መዳን በኢየሱስ ክርስቶስ እንደሆነ ይናገራል። በምንም ሌላ አትድንም። ተፈራገጥ። አይ እንደሱ አላልኩም እሱ እኮ አምናለሁ ግን ትላለህ። ግኗ ምን ያደርጋል ማለት ገደል ይከታል። ግን የሚል ነገር ከጨመርክ እኔ እኮ እወድሃለሁ ግን ካልከኝ you don't like me at all። ግን ከጨመርክ አትወደኝም። ኢየሱስ ክርስቶስ ላይ ግን አይጨመርበትም። እኔ ሊጨመር እችላለሁ፣ ሂውማን ነኝ። አይ ብልግናን አልወደውም ዮኒ ማኛ ጥሩ ነገርን ወደዋለሁ የሚለኝ ሰው ሊኖር ይችላል። በኢየሱስ ክርስቶስ ፍጹም በሆነው ግን አታስገባ። you don't ፍጹም በሆነው በኢየሱስ ክርስቶስ ላይ ግን አትጨምርም በኢየሱስ። ስለዚህ እናንተ ግን የምትጨምሩ ሰዎች ስራችሁ ምንድን ነው? let's break it down። ግን የምትጨምሩ ሰዎች በስራ ድናለሁ፣ ኢየሱስ በቂ አይደለም፣ እኔ የምሰራው ማዋጣለት ስራ አለ ብላችሁ ብዙዎቹ ግርግር ትፈጥራላችሁ። let's talk about የኢየሱስ ክርስቶስ መንፈስ ካለ ሲጀመር እዛ ቦታ ላይ ለመገኘት ትቸገራለህ፣ ይጎረብጣል፣ ትጸጸታለህ፣
ስህተት ትሰራለህ እኮ ንስሐ ነው የምትገባው ኦልሞስት ኢሚዲየትሊ። ሴተኛ አዳሪነት ላይፍ አድርገው የሚኖሩ እህቶች አላየንም? ላይፍ ስታይል አድርገውት ኖ የኢትዮጵያን አይደለም ማውራችሁ። ዓለም ላይ አሜሪካን ሀገር ስሙን መጥራት እዚህ ላይ አልችልም ይሆናል 44 ሚሊዮን በአመት ታስገባለች። አንድ ባስኬትቦል ተጫዋች ፈግቶ የሚያገኘውን ብር ወይም አንድ ሚሊዮነር ፈግቶ የሚያገኘውን ብር እሷ ራቁቷን በማሳየት ብቻ 44 ሚሊዮን ገንዘብ ታስገባለች። ልዩነቱን ልዘግብ የአራድዬ ልጅ ልዩነቱም እንደሆነ ታውቃለህ? 100 ሺህ የሚያስገባው forget about $44 million forget about that 100 ሺህ የሚያስገባው ወይም $50,000 በአመት የሚያስገባው እንየው። 50 ሺህ በአመት የሚያስገባው ሰውን እናቱ ስራው ቦታ ብትሄድ ፕራውድ ያደርጋል አያደርግም? ወይ እናቴ መጣች this is my mom ተዋውቋት። አባት ስራ ቦታ ላይ ቢመጣ this is my dad ስራ ቦታ መጣልኝ ስራዬን አየልኝ ብለህ ፕራውድ ሆነ ነው ደረትህን ነፍተህ የምታሳየው። ፕራውድ ሆነ you know my dad ስራዬ ጋር መጥቶ ሰላም ብሎኝ አስተዋውቄ ሄደ። እቺ ግን ራቁቷን የምትሆነው ልጅ ስራሽን አሳይኝ ብሎ አባትየው ቢሄድ ትፈልጋለች? ሞቷን ትመርጣለች? አትፈልግም። ለምን? ብልግና ነው። ብልግና፣ ባለጌነት፣ መረንነት ስለሆነ ገንዘቡ ይመጣል ከርኩሰት ጋር የሚመጣል። ስለዚህ አትፈልገውም። የጽድቅ ስራ የላትም። ፕራውድ የሚያደርግ ነገር የላትም። ወረቀት ግን አላት፣ ገንዘብ ግን አላት። መገለጫዋ ምንድን ነው? ብልግና ነው። በብልግና መገለጥን ፕራውድ ብራግ የሚያደርጉ ሰዎች አሉ። ደምነት የምትይዛቸው እነሱ ሰዎች ሞራላቸውን ዜሮ የምትከተው ለሚሲሪየስ ስራ ቦታሽን እስቲ አባትሽ ይልሽ፣ እናትሽ ትይልሽ፣ እህትሽ፣ ጓደኞችሽ ይውልሽ ነው የሚሉት። ለምን? የሚያሳፍር ስራ ገንዘብ አለው። ዲያብሎስ ያመጣልሃል። ከዚህ ጋር ዘኪዎስን ይዤው እመጣለሁ። ክብር ለኢየሱስ ይሁን። ታፕታፕ ኮፒ ሊንክ እያደረጋችሁ ዘኪዎስ ምን አደረገ? አዋቴ የነበረ ነው ዘኪዎስ። ዮሐንስን አንብቡት። ቢዩቲፉል ጋስፕ ዮሐንስን አንብቡት። ዮሐንስ ላይ ስታነቡ ዘኪዎስ ዋቴ ነበር። ቻፓ አለው፣ ገንዘብ አለው፣ አራጣ ያበድራል ምናምን ብቻ በወለድ እያደረገ ቢዝነሱን እምሽክ ያደረገ ችግኝ ነው። በጣም አጭር ነው። ችግኝ ሆነ ምች እና ይሸማቀቃል። ውስጡ ሰላም የለውም። ገንዘብ አለው፣ በጣም በሰው ዘንድ ይጠላል። ገንዘብ አለው፣ ደስተኛ ግን አይደለም። ውስጡ የረካ አይደለም። ኢየሱስ ሲመጣ መንገድ ላይ ሰው ግርግር አለ። ችግኝ ስለሆነ ተረግጦ ይሞታል። ስለዚህ ምን ማድረግ አለብኝ ብሎ አሰበ። እግዚአብሔር ለዛ ነገር ሲያዘጋጀው ልባችሁ ከተዘጋጀ ኢየሱስ እናንተ ውስጥ እንደሚገባ እንዴት ታያላችሁ? ዛፍ ላይ ወጣ፣ የሾላ ዛፍ ላይ እንዴ እሞታለሁ እንዴ እኔ ችግኝ ቁመት የለ ላየው አልችልም፣ በምንም መልኩ ይሄ የመጣው ማየት አልችልም ብሎ ዛፍ ላይ ወጣ። አንዳንዴ ቅን ልብ ሲኖራችሁ እናንተ ቤት ክርስቶስ ይገባል። ልባችሁ ክፍት ከሆነ ኢየሱስ ክርስቶስ በልባችሁ ይኖራል። ዘኪዎስን ኢየሱስ ክርስቶስ ኃጢአተኛ እንደሆነ ያውቀዋል። ምን እንደሆነ ሙሉን ያውቀዋል። ግን ምን አለ? ሾፍ አረገውና ዘኪዎስ ና ውረዳል፣ ቤት እገባለዋል። ገና ሲለው የተደሰተው ደስታ ገንዘቡ ምኑ አልታየው። ሮጥ ወረደ። ምንም ሳይጠይቀው ኢየሱስ ክርስቶስ ምን እንዳለ ታውቃላችሁ? ጌታ ሆይ ነው ያለው። ጌታ ሆይ የዘረፍኩት ካለ ያጭበረበርኩት ካለ 4 እጥፍ መልሳለሁ፣ እንዲሁም ካለኝ ላይ ለድሆች አካፍላለሁ አለ። አረካም በገንዘቡ። ገንዘቡ ምንም ቫልዩለስ እንደሆነ አየው። ካለኝም ላይ ለድሆች አካፍላለሁ። ያጭበረበርኩት ሰው ካለ ግን እያንዳንዱ 4 እጥፍ እሰጣለሁ አለ። ያ እንደ በረከት ሆኖ ተቆጠረለት። ኢየሱስ ክርስቶስ ሲወድህ ከነ ምናምን ነው አባቴ። አዲስ ሰው ነው በክርስቶስ የምትሆነው። ከነ ምናምንቴ፣ ከነ ኃጢአት፣ ከነ መጨማለቅ፣ ከነ ምናምን ይወድና በረከት ባንተ ቤት ይገባል። ስለዚህ አሁን ችግሩ ምን መሰላችሁ?
አብዛኛዎቹ በወንጌል የታጠቡ ስላልሆነ ከመጽሐፍ ቅዱስ ውጪ ስለሆነ እምነቱ ምን ያደርጋል? ተደናብሮ ሰው ወይ ሲዘፍን ታየዋለ፣ ወይ ሲቀመቅም ታያለ፣ ግራ ሲጋባ ታያለ። የውስጥ ደስታ የለው። ስለ እኔ አኗኗራውን ግራ የሚገባው ብዙ ሰው አለ። እንዴት ነው ዮኒ ማኛ የሚኖረው? ከሚስቱ ጋር ተግባብቶ ከልጆቹ ጋር ሃው እንዴት ብሎ አንጎል የሚሆን አበሻ አለ። ራሱ እኮ ሲንግል ነው። አይገርምም? ራሱ እኮ ልጆች የሉትም። ጥሩ አባትም አይደለም፣ ወይም ጥሩ ሚስት አይደለችም፣ ጥሩ እናትም አይደለችም። ስለ እኔ ግን ሲያወጣ ሲያወርድ የሚውል ሰው እንዳለ ታውቃላችሁ? ሃው እንዴት ነው የሚኖረው? አኗኗሩ ምንድን ነው ብሎ ግራ የሚጋባ አበሻ ነፍ አመጣልሃለሁ። ስምም ሲያወጡልኝ ነው የሚውሉት። እኔ በክርስቶስ ደም የተሸፈንኩ ነኝ። አንተ ምንም አይነት ጦር ብታመጣ የክርስቶስ ደምን የሚያሸንፈው አለ ብዬ አላስብም። ክርስቶስ በደሙ ሸፍኖኛል። ብዙ ነገር እኔ ላይ ያልተሞከረ የለም። በክርስቶስ ደም ስለተሸፈንኩ እንጂ ጠላት ሳይኖረኝ ቀርቶ አይደለም። በክርስቶስ የተሸፈነ ምንም አይገጥመው። ቢገጥመውም ድኗል፣ አይቆጨው። እግዚአብሔር ያከበረው ሰው ምንም አድርጎ ምንም አምጥቶ ሊያወርደው አይችልም። ኢስና ገና ያያበል የሰው ልጆች ዮኒ ማኛ ዘረፈ ብለው አንድም ቀን ሲከሱኝ አላየውም። ክብር ለኢየሱስ ይሁን። አንድም ሰው ይሄን ነገር አረገ ሰክሮ ሲንበጫበጫ አገኘ ነው ዮኒ ማኛን እንዲሆኑ አገኘ ነው ብሎ እኔን ለማዋረድ የሚመጣ የለም። ዮኒ ማኛ ተሳደበ ሊል ይችላል። that's all they say everywhere ሂድ አካውንቲ ሲዘጋ አንዴም ሁለት የምታገኙት ዮኒ ማኛ ሰደበን ብለው እንጂ ዘረፈን፣ ገደልን፣ አስገደልን እንዲያረገን ብሎ የሚናገር የለም። ስድብ እኮ ከኔ የኔማ ተራ ነገር ናት። በጣም እነሱ ያሉትን ደግሜ ስላልኩ ነው ያበሉት። ቃሉን ልድገመው። ፓስተር ቆለጦ አሉ። ቆለጦ ብዬ ለሆነ ሰው ስም ሰጠው። ራሳቸው ያሉትን ደግሜ ስል እኔ ላይ ነገር ይገናል። አይገርምም? ራሳቸው የጠሩትን ለዘመናት እኔ ስለው ግን እኔ ኃጢአተኛ ነኝ። ራሳቸው እኮ ነው የሚሉት። አደንቀ ሰውን ለመጣል ይሞክራሉ። እኔ ማለት በኢየሱስ ክርስቶስ ደም የነጻው የዳንኩ ነኝ። ድኝ ያለው አንተ አላንተ የምትፈራገጠው ስለ ኢየሱስ እንደኔ አትመሰክርም። አንድ የኦርቶዶክስ ልጅ አትመሰክርም። ስትመሰክሩም አልታያችሁም ሶሻል ሚዲያ ላይ you will never do that። ስለዚህ ኢየሱስ እኔን ይሸፍናል፣ አንተን አፍጥጠ እንድታየኝ ያደርጋል። እኔ ኢየሱስ ካወቅኩት 8 ወሬ ነው። 8 ወሬ ያንተ 50 ዓመት ቄስ ብለህ የምትለው ስለ ኢየሱስ እንደኔ ያልሰበከ 50 ዓመት የምትለው አንድ ሰው አታመጣም። በኢየሱስ ላይ ተረቱን ይነግራል እንጂ ስለ ኢየሱስ አይሰብክም። አትደንግጡ ተብሎ ነው የሚነገራችሁ። አትደንግጡ፣ ኢየሱስ ጌታ ነው። አትደንግጡ፣ የዓለም ቤዛ ነው ኢየሱስ። አትደንግጡ። ቀስ ብሎ በሚስጥር ነው፣ በሹክሹክታ ነው የሚወራው። ሁሌም በሹክሹክታ ስለ ኢየሱስ ሲወራ በሹክሹክታ፣ ስለ ማርያም ሲወራ ማርያም እናታችን ቅድስት ድንግል ማርያም ሁሉን ያደረግሽ አንቺ መድኃኒታችን፣ የዓለም ቤዛ፣ ያለ አንቺ የዓለም አይድንም። ኢየሱስ ሲሆን በሹክሹክታ የኔ አዳኝ ኢየሱስ ብቻ ነው የሚያድነኝ። ሌላ ማንንም ብታመጣ አያድነኝም። ኖባዲ ነን። ስለዚህ እሱ ነው በደሙ የሸፈነኝ እንጂ ሊበላኝ ሊያጠፋኝ የሚፈልግ ብዙ ወመኔ ዱርዬ የዲያብሎስ መንፈስ ያለበት አለ። ሰው ጠልቶኝ አይደለም፣ የዲያብሎስ መንፈሱ እኔን ይጠላኛል። በጣም አስደንጋጭ ኃይል ነው ያለኝ። አስደንጋጭ የዲያብሎስ መንፈስ በጣም ነው የሚጠላኝ። ለምን? ልጆቹን እየነጠቁት ነው። የዲያብሎስ የነበሩትን እየነጠቁ ነው። ጆሮ እየተሰጠኝ ነው። የዲያብሎስ የነበሩትን በኢየሱስ እያረኩት ነው። እንደ ልጅ የሚናገረው እኮ ልክ ነው። ለምንድን ነው ሰው የሚናደድበት እያለ እየተናገረ ነው። ትላንትና ልክ ኢየሱስ ክርስቶስ ቤተክርስቲያንን ገልብጦ ቤቴን መነገጃ ያደረጋችሁበት እንዳለው እኔ ትላንት ወንጌልን ጓብዬ ዛሬ መጥተህ ጆሮ እንድትሰጠኝ አድርጓል ኢየሱስ። እኔ አይደለሁ
ኢየሱስ ጥበቡ የተለየ ነው። የኔ አምላክ ጥበበኛ ነው። በብዛት በሰዎች ዘንድ የተናቁትን ከፍ አድርጎ የሚያውል ነው። ከፍ አድርጎ የሚያውል ነው። ከፍታ ላይ የሚያስቀምጥ ነው ኢየሱስ። የሰማሪዋን ሴት ከፍ አድርጓታል። ወንጌል እንድትሰብክ አድርጓታል። ይቅር እንድትባል አድርጓታል። ዘማዊዋን ሴት ግብዳ ድንጋይ ይዘው የመጡትን ኢማጂን ዳይ ሴቷ ዘሙታለች ተብላ በሙሴ ዘመን በድንጋይ ወግረን ሴቷን እንገላታለን ይለዋል። ደብድበን በድንጋይ በሙሴ ዘመን። አንተስ ምን ትላለህ አሉት። ወደል ድንጋይ ይዘው እርግጠኛ ነኝ ወደል ድንጋይ ከያዙት ላይ ከቲክታክ ላይ ሳስበው እነ ዮዳብ ጉቶ ምናምን ያሉበት ይመስለኛል። እኔን ለማጥፋት አሁን ዮዳብ ጉቶ እንቁርቲ ምናምን ግብዳ ድንጋይ ይዘው የሚመጡ ነው የሚመስለኝ ሳስበው። ግብዳ ድንጋይ እነ ጉቶ እንቁርቲ ምናምን ግብዳ ድንጋይ ይዘው መጥተዋል። በቃ ዮኒ ማኛ ይጥፋ እናጥፋው። ኢየሱስ በደሙ ሽፍን ከዛ ይችን ሴት ሊወግሯት ብለው መጡ። ኢየሱስ ምን አለ? ወንዱን አላመጡትም። ይሄ ነገር የሚያሳየው ቤታዮን አልጠየቋትም። ቆለጣም ፓስተር ብላ ስትሳደብና ከእሷ ጋር የነበሩትን ምንም አልጠየቋትም። ትበል ምን ችግር አለው ነው ያሉት። ስለዚህ ሴትዮዋ የተኛችውን ሰው አብራ የነበረውን ሰውዬ አልጠየቁትም። እሱ ንጹህ ነው። አሁን ቤታዮን በኦርቶዶክስ የሚናገራት የሚሰድባት ምናምን የለም። ዮኒ ማኛ ተሳድቧል ብሎ ነው የተመጣው። ግን የተሳደበችው መጀመሪያ 2 ወር ሙሉ የተሳደበችው ፓስተር ቆለጥ ብላ ቤታዮ ናት። እሷን አልነኳትም። እሷ ፐርፌክት ናት። ዮኒ ማኛ ተሳደበ ተብሎ ነው የመጣው። ኦኬ መጣ። እቺ ሴት መጣች። ሊወግሯት መጡ። ኢየሱስ መጣ። ልክ ለዮኒ ማኛ የቆመው ኢየሱስ አሁንም አለ። ለዛይ ሴት የቆመው ኢየሱስ አሁንም በኔ ውስጥ አለ። መጣች። ከእናንተ ውስጥ ኃጢአት የሌለበት ካለ አናቷን ይሰንጥቀዋል፣ ይውገራት። ከእናንተ ውስጥ ኃጢአት የሌለ ወንዱን አልጠሩትማ። ምናልባት የኢየሱስ ፍርድ ለየት የሚለው ያ ሰው አብሯት የተኛት ሰው ቢመጣ ነበር። ምናልባት ፍርዱ ይለይ ነበር። እዛ ጋር ኢየሱስ ክርስቶስ ፍርዱ ይለይ ነበር። እነዚህ ሰዎች ሲዘሙቱ ይዘናል፣ ሁለቱንም አምጥተናል። ምንድን ነው ፍርድ ቢባል ምናልባት ኢየሱስ ክርስቶስ ያንን ፍርድ ሁለቱም ስለመጡ ምን ሊያደርግ ይችል ነበረ? የእኔ ጌታ ኢየሱስ ክርስቶስ ፍርዱን ይነግራቸው ነበር። ያው ንስሐ ግቡ ነው የሚላቸው። ተደብድባችሁ ሙቱ አይልም። የእኔ ኢየሱስ ሊምር እንጂ ሊቀጠቅጥ አልመጣም። ሊምር እንጂ ሊያጠፋ አልመጣም። ስለዚህ ንስሐ ያስገባቸዋል። ተመለሱ ይላል። እቺ ሴትን ብቻዋን አምጥተው እንኳን እኔና የተባልኩትን የተሰደብኩትን እሷን ጻድቅ አድርገው አረ ደግ አረግሽ እንኳን ሰደብሽው፣ ደግ አረግሽ። ዮኒ ማኛን ስቀለው፣ ዮኒ ማኛን ስደቡት። እሷ ግን ጻድቅ ናት። እንኳንም ሰደብሽው፣ አሳበድሽልን፣ ደስ አለን ብለው እሷን መርቀዋት። እኔ ዮኒ ማኛን ግን ምን አሉ? ቀጥቅጡት፣ አካውንቱን አዘጉ፣ ተሳዳቢ ነው፣ እንደዚህ ያስወጡ። ዶሴዋ ቤታዮ የሚዘገንን ዶሴ እንደሷ አታመጡም። ኢን ኢትዮጵያ ሂስትሪ የሚዘገንን ስድብ እንደሷ አታመጡ። ቀረብና ሰው ገስዋ እቺን ሴት ከእናንተ ውስጥ ኃጢአት የሌለው ካለበት መጀመሪያ አንስቶ ይገራታል። ሁሉም ሄዱ። ምን አሉ? ዳግመኛ ይሄን ስህተት እንዳትሰሪ ብሎ ኢየሱስ ክርስቶስ ምህረቱን አደረገላት። አሁንም ነግራችኋለሁ፣ የወንጌል ጠበቃ ልትሆኑ መቼም አትችሉም። የኦርቶዶክስ ልጆች የሰው ጠበቃ ናችሁ። የወንጌል ጠበቃ ግን ሆናችሁ አታውቁም። እድሜ ልካችሁን ሆናችሁ የስዕል ጠበቃ ናችሁ። እነግርሃለሁ፣ የስዕል ጠበቃ ነህ፣ የማርያም ጠበቃ ነህ። የኢየሱስ ግን ሲሰደብ ብውል፣ ኢየሱስን ሲሰድበው ብውል፣ ጌታ ምስክሬ አንድ የሚጠይቀኝ የኦርቶዶክስ ልጅ የለም። አንድ እግዚአብሔር ምህረት ያድርግላችሁ። እግዚአብሔር ምህረት ያድርግላችሁ። ለምን እንደዛ አልኩኝ ታስታውሳላችሁ? ስዕሉን የሆነች ልጅ ስዕሉን አድርጋ የተሳደበች ልጅ ዲዩ ሪመምበር ዳት። የኢየሱስ ጠበቃ ሆኖ ማያውቁ፣ ስለ ኢየሱስ ምንም ነገር ብለው አያውቁ። እስቲ በቪዲዮ ላሳያችሁ።
እቺ ልጅን ታስታውሳላችሁ? እዚህ ጋር ማን ይታያችኋል? ማን ይታያችኋል? ማርያም አለች፣ ኢየሱስ አለ። ኢየሱስ አለ፣ ማርያም አለች። ኢየሱስ አለ፣ ማርያም አለች። ኢየሱስ አለ፣ ማርያም አለች። አይደለ? ዋሻው ኢየሱስ አለ፣ ማርያም አለች። ፎቶ ላይ እንደሚታየው ኢየሱስም አለ፣ ማርያም አለች። ያሳበዳቸው ማን ነው? የተጨመደደው ኢየሱስም ነው፣ ማርያምም ናት። ስለማን ነው ሲጮሁ የነበሩት ሲንጫጩ የነበሩት? ስለ ኢየሱስ አልነበረም። ደንታ የላቸው። እኔ ወንጌል በአናቱ ይተከል ሲል ተደሰቱበት እንጂ አልተከፉበትም። ጌታ ምስክሬ፣ አልተከፉበት፣ ጨርሶ አልተከፉበትም። ወንጌል ኢየሱስ ምንም አይመስላቸው። ማርያምን ንካ ልብ ካለ፣ አቡነ ማትያስን ተናገር ልብ ካለ፣ አቡነ ተክለ ሃይማኖትን ተናገር ልብ ካለ። ኦርቶዶክስ በሌሎች እንጂ በኢየሱስ ላይ ምንም ደንታ የላት። ደንታ የላት። በወንጌሏም አትሰብከው። የሚጣሉ ሁልጊዜም በኢየሱስ ጉዳይ የሚጣላ ኦርቶዶክስ ኔቨር ኢን ሂስትሪ አታመጣ። መጽሐፍ ቅዱስ ተቀዷል። ወንድማችን አንዴ አሁን በጌታ የሆነው ወንድማችን መጽሐፍ ቅዱስን ቀዶት ነበረ። አወል ይባላል። የሙባረክ ጉበቴ ወንድም ነው። አወል የሚባል ልጅ መጽሐፍ ቅዱስ ቀዷል። አንድም ኦርቶዶክስ ደንታ አልሰጠው። ምንም አልመሰለው። ሲሸናበት ሲቀደው ባዝሩም ሲከተው አደባባይ ላይ በቪዲዮ ሲለጥፍ ነበር። ማንም ከወንጌል ስዕል ይበልጣል። እዛ ቤት ስዕል ይበልጣል። እነሱ ቅዱሳን ብለው የሾሟቸው ሚሊዮን አሉ። አይደሉም። ቅዱስ እግዚአብሔር ነው። ጸጋ የሰጠው እግዚአብሔር እንጂ ከአንተ የምታመጣው አንዳችም ስራ የለም። ነገርኩ እኮ ዘማዊቷን ሴት ቅድስና ሰጥቷታል። ስለ ኢየሱስ ክርስቶስ እንድትመሰክር አድርጓል። ዘኬዎስን አድኖታል። ጳውሎስን አሳዳጁ ሳኦልን ወንጌል አድርጎታል። መጽሐፍ ቅዱስን 14ቱንም እንዲጽፍ ያደረገው ኢየሱስ ክርስቶስ ነው። ክርስቶስ ሲመርጥህ ጥሩ ሰው መልካም ሰው ስለሆንክ ምናምን ብሎ አይደለም፣ እንዲሁ ይወድሃል እንዲሁ። ስለዚህ አሁንም እነግራችሁ ምንድን ነው፣ ባልሆነ ነገር ተሰማርታችሁ ዮኒ ማኛን ስትሉ በወንጌል ትልቅ አድርጎ ያመጣላችኋል። ይህን ዮኒ ማኛ የወንጌላዊ ዮኒ ማኛን አታውቁትም። ክርስቶስ ነው ያስነሳው፣ ሰው አይደለም። ሰውማ ለላስላስ ነው የሚፈልገኝ። ክርስቶስ ያስነሳውን አንተ ልታስቆመው አትችልም። የሰው ልጅ ሁላ ማምለክ ቢያቆም መናገር ማመስገን ቢያቆም ድንጋይ አፉን አውጥቶ ይመሰክርልኛል ይላል፣ ያመሰግነኛል ይላል። የእናንተ የክርስቶስ በጣም ጠላት የክርስቶስ ሲሰበክ የሚያማችሁ ሰዎች አላችሁ። እግዚአብሔር ልቦና ይስጣችሁ ነው የምለው። ልቦና ይስጣችሁ። ነገርኩ እኮ ድንጋይ ሊያስወግሩኝ የመጡት እኔ ዘማዊያ ሴት ትዝ አለች። ኢየሱስ ክርስቶስ ፓስተር ቆለት ተብላ የታናገረችው መጀመሪያ እሷ ሆኖ ሳለ ዘማዊታ ሴት አስታውሳችሁ፣ ወንድና ሴት ሆኖ ነው ዝሙት የሚሰሩት። መቼም ከግንድ ጋር አይደለም ስትጣበቅ የነበረችው እቺ ሴት። ዘሙታለች ብለው ኢየሱስ ጋር ይዘው የመጡት በድንጋይ ወግረው ሊገሏን ነበር። ወንዱ ምንም አልሆነም። ወንዱ አጫውቶ ላጥ ብሏል። ምናልባትም ከወጋሪዎቹ አንዱ ሆነ ይሆን ነበር። አብሮ ዘሙታለች ተብሎ ልትቀጠቀጥ ነበር። ያለችውን ትተው መጀመሪያ ያለችውን ትተው ከወንድ ጋር የተኛችውን ትተው ወንዱን ትተው ሴቷን ያመጡት። እኔንም ኦርቶዶክሶች የመጡት ምንድን ነው? ቤታዮ ደግ አደረገች እንኳን ተናገረች፣ ምን ችግር አለው? ፓስተር ቆለት ማለት ምን ችግር አለው? ምን ችግር አለው? እኛ ኦርቶዶክሶች ምን ችግር አለብን? ሌላው ቢሰደብ ፓስተር ብሎ መሳደብ አዲስ አይደለም፣ ብርቅ አይደለም። እንሳደባለን ሁሌ። ምን ችግር አለው? እሱ ግን የእኛን አይንካብን። እኔ ወንጌል ስለሰበኩ ነው። እሷ ወንጌል መስበክ አችልም። የሰበከም ዘመድ የላትም፣ የሰበከ እምነትም የላትም፣ ዘመድ እንኳን የላትም። ቻሌንጅ ሜ እንኳን አይደለም ወንጌል እንግሊዘኛ ያስተማራት እንኳን የለም። እኔ ቻሌንጅ አድርጊያት ለ30 ደቂቃ እንግሊዘኛ ካወራች እኔ ጠፋለሁ ብያታለሁ ከሶሻል ሚዲያ። እንኳን ወንጌልን እንግሊዘኛ አሜሪካን ሀገር 15 ዓመት በላይ ስትቀመጥ ያስተማራት የለም። ብልግናን ግን አስተምራችኋታል።
ስቃችሁላታል። ጥንቁልና አደባባይ ስትናገር ስቃችኋል፣ ደስ ብሏችኋል። ኦርቶዶክሶች ተደስታችኋል። ንግስታችን ድምቀታችን ብላችኋል። ፓስተር ቆለ ስትላችሁ ደስ ተብሎላችኋል። የእናንተ ሲነካባችሁ ግን አበዳችሁ። ውገረው፣ አስወጣው፣ ተሳዳቢ ነው፣ ባለጌ ነው ተብሎ ዮኒ ማኛ ስሙ ሲጠፋ መጣ። በኦርቶዶክስ ወንጌል የላትም ብለው ለዛ ነው። ዩ ዶንት ሃቭ ኢት። ወንጌል ቢኖር ነው አይባልም። ቢያንስ ጠላት የነበረችው ሊያ እንኳን ተናገረች። ጠላት ሊያ እንዴት ፓስተር ተብሎ ይሰደባል? ሰው ሃይማኖቱን እኮ ነው የሰደበችው፣ ዮኒ ማኛን አይደለም። ዮኒ ማኛን ለመስደብ እኮ ዮኒ ቆለጦ ማለት ትችላለች። ዮናስ ቆለጦ፣ ዮናስ ምናምን ሴጋ ምናምን ማለት ይቻላል። ለምን ሃይማኖቱን ተሳደበች ብላ ጠላት የምትባል ሴት እግዚአብሔር ያስነሳልሃል። ጠላት የተባለችው እንኳን ወጣ እንዴት ይባላል ብላ ነው የጠየቀችው። ጠላቶቼን እንኳን እውነት ያናግራል። እውነት ሲሆን ኦርቶዶክስ በጉልበት እንጂ በወንጌል አታምኑ። ደጋግሜ እነግራለሁ። በጉልበት ሲመጡ እኮ ይኸው ወንጌል እንነጋገር ሲባል ፎክረ በሬሳም በቃሬዛ የምትወጡ ናቸው። ፎክራችሁ እንገጥማለን ንወጡ። ልክ ቀኑ ሲደርስ ውሸት ነው ትተነዋል። ልክ ቀኑ ሲደርስ ትተነዋል። ልክ ቀኑ ሲደርስ ትተነዋል። እንደዚህ የምትሉ ናቸው። ስለ ወንጌል ተደንቃችሁ ምን ብላችሁ አታውቁትም። ስለዚህ አሁንም ሰው ማሳደር ተውና ወንጌላችሁን አስተምሩ። ወንጌል ስታስተምሩ ወንጌላችሁ ሲጸዳ የዛኔ እናወራለን። ትላንትና በወንጌል ደረጃ አዲስ ወንድሜ አዲስ ታይምስ ብራዘር በወንጌል ስናወራ ከመጽሐፍ ቅዱስ ያወጣው መረጃዎችን እኔ ብቻ ነኝ። እሱ የሚናገረውን እንኳን ጥቅስ የማወጣው እኔ ነበርኩ። ለምን? ክርስቶስ በሱ በደሙ ሸፍኖኛል። ክርስቶስ እኔን አድኖኛል። አባቴ እኔ ወንበዴውን ካዳነ አንተን የማያድንበት ምንም ምክንያት የለም። አጭበርብረውሃል፣ በካልቸር ይዘውሃል፣ ሌሎቹን ነገር አድምቀውልሃል። ለዛ ነው የተሸወድከው። ክርስቶስ አልደመቀም፣ ስሙንም አይጠራም። እንጠራዋለን ቅዳሴ ላይ ብለው ያጭበረብረዋል። ስታበ ክርስቶስ ተሰብከ እዚህ ማርያም ገብርኤል እያልክ አትውልም። እመቤቴን እያልክ አትውልም። ክርስቶስ ተሰብከ ነው። መጽሐፍ ቅዱስ ተሰብኮልህ እዚህ መጥተህ ገብርኤል ማርያም ምናምን እያልክ አትውልም። ስላልተሰበክ ነው ማብራታ፣ ስላልተሰበክሽ ነው። ክርስቶስ የሚያናድስም ሆኖ አይቼዋለሁ። ክርስቶስ ደም የሚያፈላ ስም ሆኖ አይቼዋለሁ በኦርቶዶክስ። ኢየሱስ ማለት በተለይ ይሄ ስም ይሄ መድኃኒት የሆነ ስም ኢየሱስ የሚባል መድኃኒት ተወልዷልና ሉቃስ 2 ላይ ነው የተጻፈው። መድኃኒት ለእረኞች ነው የተናገረው። መድኃኒት ተወልዶላቸዋል። ከመላእክቱ ጋር አእላፍ መላእክት ነበሩ። ምን እያደረጉ? እግዚአብሔርን እያመሰገኑ ይላል መጽሐፍ ቅዱስ። እግዚአብሔርን እያመሰገኑ አእላፍ ነበሩ። ማንን? እግዚአብሔርን። በግርጌ ተኝተዋል። ስለ ማን ያወራው? ስለ ዮሴፍ አይደለም፣ ስለ ማርያም አይደለም። በግርጌ ተኝተዋል። ሄዳችሁ ይሁት። ሄደው ነው ያዩት። ምን አረጉ? አመሰገኑት ይላል። ስምዖን የኢየሱስን መወለድ የሚጠባበቅ በመንፈስ ቅዱስ የገባው ሰው ነበር። ኢየሱስን አቀፈው ይላል። ከዚህ በኋላ ላለው ነገር አልተጨነቀም። ስለ ኢየሱስ ነው መጽሐፍ ቅዱስ ምስጋና ሲያቀርብ የነበረው። የኢየሱስን ምስጋና እየወሰዳችሁ ለሁሉም አዳርሳችሁ። እኔ የቀረ የለም እኮ የቀረ የለም። እስቲ ንገሬ፣ ማን ነው የቀረው? በኦርቶዶክስ ጻድቅ ምናምን ያልከው ያልተመሰገነ ያልተዘመረለት ማን አለ? ጸጋ የሚሰጠው በነፃ እንደሆነ መጽሐፍ ቅዱስ አንብቤልሃለሁ። የኤፌሶን ሰዎች ምዕራፍ 2ን አንብበው። እንዲሁ በነፃ ከስራ አይደለም። እግዚአብሔር የተትረፈረፈ ጸጋ ስላለው እንዲሁ ነው የሚሰጠን። ያንን ወስደ ልክ ሰርተው እንዳመጡት ምን እንዳርጉት አድርጋችሁ ዋሽታችሁ ትመጣላችሁ። ከዛ በኋላ በስድብ ነው የምታየው። አሁንም ልንገር፣ ከኢየሱስ ውጪ ወደ ውጪ አባቴ አልሰማህም። የእግዚአብሔር መልአክ ቅዱስ ሚካኤል ነው፣ የመላእክት አለቃ።
የእግዚአብሔር መልአክ ነው፣ የዮኒ ማኛ አይደለም። ቃሉ ነው የሚለው የእግዚአብሔር መልአክ። ቅዱስ ሚካኤል ማን ነው? የእግዚአብሔር መልአክ። ቅዱስ ገብርኤል ማን ነው? የእግዚአብሔር መልአክ። እኔ በእግዚአብሔር ፊት የምቆመው ነው ገብርኤል ለኝ ይላል እንጂ እኔ በዮኒ ማኛ ፊት ወይ በሰው ፊት በማርያም ፊት በዮሴፍ ፊት የምቆመው ገብርኤል ለኝ አይልህም። ሂዝ ናት ገነ ሰይደ ነው አይልህም። ጨርሷል አይልህም። በእግዚአብሔር ፊት የምቆም ነው የሚለው። በዮኒ ማኛ ፊት የምቆም ቢል ኦኬ ዊ ጉድ ኦኬ ዩ ኖ ዋት ዊ ጉድ ራይት ሂር። በእግዚአብሔር ፊት የምቆመው ነው የሚለው። ስለዚህ እግዚአብሔር የሆነ ነገር ለእኔ ሲፈልግ ቀጥታ ነው የሚልከው። ቀጥ ብሎ ነው የሚመጣው። ቀጥ ብሎ ይመጣል። ሌላ እንዳታደርገው ነው የሚለው መጽሐፍ ቅዱስ ላይ ሰገደልህ ሲል፣ በተለይ አዲስ ኪዳን ላይ። ከዚህ በፊት በነበረው በብሉይ ኪዳን ላይ እንዲህ አማላጅ እኮ እንትና ነበረ፣ ሙሴ አማላጅ ነበረ። ታቦት ቀርጾ ምን ብሎ እግዚአብሔር ወደ ተራራ ወስዶት 40 ቀን 40 ሌሊት ቀይቶ እያንዳንዱን ነገር አስቀርጾ ያደርግ ነበር። ምልጃ ነበረ። ምልጃ ኢቭን መላእክቶች ያማልዱ ነበር። እንዴት ልዘግብ አባቴ። በብሉይ ኪዳን ጊዜ ሁሉም ነበረ። እግዚአብሔር ያደረጋቸው ነገሮች ሁሉ ነበሩ። የትንቢተ ዘካርያስ ምዕራፍ 1 ቁጥር 11 ጀምሮ ማንበብ ትችላላችሁ። ላንብብላችሁ። ማስታረቅ ማለት አይደል ማማለድ። ኪዳኑን ግን ሙሉን ኪዳን ኢየሱስ ወሰደው። በፊት በመልአክ ቢመጣ በሰዎች ቢመጣ እባብን እንኳን አይተው ይድኑ ነበረ። ታስታውሳላችሁ? በሙሴ ጊዜ 40 ዓመት ሙሉ በበረሃ ሲኖሩ ምኑን እያሉ እባቡን እያዩ እባቡን ስለው እባቡን ባየ ይድን ነበር። በብዙ ነገር እግዚአብሔር አምላክ ሰዎችን እያዳነ አቆይቶ ነበር። አሁን ግን አንድያ ልጁን ሰጠ። ከአንድያ ልጁ ከመድኃኒታችን በኋላ ወፍ የለም። ስቲል ዘግብ ትንቢተ ዘካርያስ የመጨረሻው ነው። በነገር ከትንቢተ ሚልክያስ ቀጥሎ ሁለተኛው ነው። ትንቢተ ዘካርያስ ምዕራፍ 1 ቁጥሩን ላንብል ከ11 ጀምሮ ነው። ምን ይላል? በባርሰነት ዛፎች መካከልም ቆሞ የነበረው የእግዚአብሔር መልአክ በምድር ላይ ተመላለስን፣ እነሆ ምድር ሁሉ ዝም ብላ አርፋ ተቀምጣለች ብለው መለሱለት። የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ እግዚአብሔር ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው? እስከ መቼ ነው ብሎ እግዚአብሔርን ነው የጠየቀው። ስለዚህ በብሉይ ኪዳን ዘመን ሰዎች ያማልዱ ነበር። ታቦት ራሱ የሙሴ ታቦት ምልጃ ነበረው። እሱ ታቦቱ ምልጃ ነበረው። ሰዎች ምልጃ ነበራቸው። ለሰውና ለአምላክ ራሱ ንጉሥ ፊት ይሰገር ነበረ። ለመላእክቶች ይሰገር ነበረ። መላእክቶች እንደ ጠባቂ ይላክ ነበር። ብዙ ነገር ያደርግ ነበር። ኢየሱስ ክርስቶስ ከመጣ በኋላ ነው ሁሉም ኪዳን የወረሰው። ሁሉም ኪዳን የወሰደው ከሱ በኋላ ነው። ስለዚህ አሁን ብዙ ጊዜ ፕሮቴስታንቶች ይህን ጥቅስ አይጠቅሱላቸውም። እኔ ግን ጠቅስልሃል። አትደብቁ፣ ጥቀሱላቸው። በብሉይ ኪዳን ዘመን ላይ ብዙ የምልጃ ስራዎች ተሰርተዋል። እንኳን እሱ አይደለም ኃጢአታችን የሚሰራው በብሉይ ኪዳን ዘመን በጎች አልነበሩ እንዴ? በግ ታርዶልህ አይደል እንዴ መስዋዕት ቀርቦ የምትድነው? አንተ የምትሰራው ስራ ነበረ? የሚሰሩት ስራ ነበረ። ለዓመት ሙሉ ይሻርልሃል ነበር እንዴ? በጉን ንጹህ የሆነ በግ ካመጣ መስዋዕት ላይ ካቀረብከው ለዓመት ትድናል ነበር እንዴ? ስለዚህ እንደዚህ አይነት ስራዎች ነበሩ። ስለዚህ ምን ይል መሰለህ? የእግዚአብሔር መልአክ መልሶ ይላል ቁጥር 12 ላይ ምዕራፍ 1 ቁጥር 12 የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ እግዚአብሔር ሆይ ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። እግዚአብሔር መልሶ ከእኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው ይላል። ማስታረቅ ማለት ያ ነው። እስከ መቼ ነው ማለት? መጠየቅ መለመን ማለት ነው። ምን አለ? እግዚአብሔር መልሶ ከእኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ከዛ መልአኩ ደግሞ ለማን ይነግረዋል? ከሰውየው ጋር አይደለም የሚነጋገረው፣ ከዘካርያስ ጋር አይደለም የሚነጋገረው። እግዚአብሔር አምላክ መልአኩን ልኮለት ነው። ከመልአኩ ጋር ነው ንግግር ያለው እግዚአብሔር ከመልአክ ጋር ነው። ከዛ ምን አለ? ስለዚህም ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ አለ፣ ስበክ እንዲህም በል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅንዓት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን
ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ። ቤቴ ይሰራባታል፣ በኢየሩሳሌም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር። ደግሞም እንዲህ ስትል ስበክ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከተሞቼ ደግሞ በበጎ ነገር ይረካሉ፣ እግዚአብሔርም ደግሞ ጽዮንን ያጽናናል፣ ኢየሩሳሌምን ደግሞ ይመርጣል። ዓይኖቼን አንስቼ እነሆ 4 ቀንዶች አየሁ እያለ ይቀጥላል። ስለዚህ በብሉይ ኪዳን ዘመን መልአክ ያማልዱ ነበር፣ ታቦት ያማልድ ነበር፣ እባብን አይተ ትድን ነበር፣ ብዙ ነገሮች ይደረጉ ነበር። ነገሩ የተቀየረው አዲስ ኪዳን ሲሆን ያ ሁላ ለሰው ልጆች ሊያደርግ አልቻለም፣ ያንን ሁላ። ስለዚህ ለሰው ልጆች ሁሉ መድኃኒት የተሰጠን ኢየሱስ ሆነና አንዴ በመስቀል ላይ ተሰቅሎ እኛን ሁሉ አዳንን። ማንን በማመን? ኢየሱስን በማመን። ይሄ ነው እንግዲህ ኢየሱስን በማመን። እኛ የአዲስ ኪዳን ሰዎች ነን፣ የብሉይ ኪዳን አይደለንም። ስለዚህ ብዙ ወንድሞች በሌላ እምነት ያሉት ፎከሳቸው ብሉይ ኪዳን ላይ ያለውን ታቦት እንኳን እስካሁን ድረስ ታቦት ይዘው ሲዘዋወሩ የምታዩት ፎከሳቸው ብሉይ ኪዳን ላይ ነው፣ ኢየሱስ ላይ አይደለም። የሆነ በስራ ላይ ፎከስ አድርገዋል። ስራ ላይ ስራው እንኳን እንደማያጸድቅ የምታውቁት በብሉይ ኪዳን እንኳን መስዋዕት ሲቀርብ ለ1 ዓመት የሚሰዋ አንድ በግ ሲያቀርቡ መስዋዕት ላይ ሆኖ ለዓመት ይሰራል። ሰርተው እንኳን አይደለም፣ ስራቸውን እንኳን ሰርተው አይደለም፣ ኢቭን በብሉይ ኪዳን ዘመን። ስለዚህ አሁንም ልነግራችሁ የምፈልጉት ከኢየሱስ አትራቁ። ሃይማኖተኞች የሆናችሁ ሰዎች ኢየሱስን ብቻ አዳኝ አድርጋችሁ ተቀበሉ። ብቻ የሚጨመር የለውም። ሌላውን አክብሩ። እንኳን የሰውን ልጅ ጠላትን ውደድ የሚል አምላክ ነው ያለው። ጠላት ውደድ። በሃይማኖተኞች ጠላት አሳዳጅ። ለምሳሌ አሁን በኦርቶዶክሶች አብዛኛው፣ ሁሉም እያልኩ አይደለም፣ አብዛኛዎቹ አሁን እንደ ጠላት እያሳደዱኝ ነው። ውደድ የሚል ስብከት ስለሌላቸው ጠላትን ውደድ የሚል ስብከት የላቸው። አሳድ የሚል አላቸው። በሙስሊምም እንደዛው አሳድ የሚል አላቸው። ውደድ የሚል ለአፍ እንወዳለን እግዚአብሔር ይቅር ይበለው ምናምን ይለዋል። ጥቂቶች ግን ከኔ ጎን ቆመዋል። ለምን? ወንጌል የገባቸው በወንጌሉ የሚኖሩ ክርስቶስን የሚያውቁ ምን አድርገዋል? ማሳደድ ሳይሆን ምን እያደረጉ ነው? እግዚአብሔር ይቅር ይበለው፣ ስህተቱን እግዚአብሔር ይመልሰው። የሚያሳዱት ግን ሃይማኖተኞች እንደሆኑ እንድታውቁት ነው። ሃይማኖተኞች ኦልዌይስ አሳዳጅ ናቸው። እኛ እንወዳለን፣ እኛን ውሸት። ሃይማኖተኛ አይወድም። ሃይማኖተኛ በሃይማኖቱ እንጂ ስለ ክርስቶስ ምንም አይመስለው። ሃይማኖተኛ አሳዳጅ። ስለዚህ ኢየሱስ ይቅር ይበላችሁ። እኔ አሁንም እነግርሃለሁ፣ የምትከተለው አቡነ ማትያስ አያድንህም። ስለ አቡነ ማትያስ ስትጮ ብትውል እኔ ላይ አልዳንክም። ስለ አቡነ ተክለ ሃይማኖት ስትጮ ሰማይ ብትቧጥጥ ብትውል አትድንም። you will never አትድንም። ወንጌል ኢየሱስ ነው። ከዛ ውጭ የሚሰብኩት ባዶ እንደሆኑ ልዘግባችሁ ብዬ ነው። መዝሙር ላዳምጥ። ዛሬ መንፈስ ቅዱስ በውስጤ ሞልቷል። ክብር ለኢየሱስ ይሁን። ስለዚህ በወንጌል እየበረታው እንደሆነ እንድታውቁ ነው። ፒቲሽኑን ቀጥሉበት፣ ኦርቶዶክሶች ቀጥሉበት። እናንተ እኔ በደሙ የሸፈነኝ ክርስቶስ። ማናችሁም እንዳትፈራ፣ ወንጌልን ይዘህ ማንንም እንዳትፈራ። እነሱ የማይረባ ይዘው ካልፈሩ አንተ ወንጌል ይዘህ የምትፈራው የለም። እነሱ ሰው ይዘው ካልፈሩ ጌታን ይዘህ እንዳትፈራ። ሰው ይዘው ነው እነሱ ለሰው የሚደባደቡት። እኔ አምላኬን ይዤ ነው። በእግዚአብሔር ቃል፣ የእግዚአብሔር ቃል ሰይፍ ነው ይላል። የእግዚአብሔር ቃልን ይዤ ብትንትናቸውን አውጠዋል። ብትንትናቸው የተሰበሰቡት ስራቸው በሙሉ ተበላሽቶ ሲያፍሩ ሲሸማቀቁ ታያላችሁ። በቀር
ሲሸማቀቁ ባሉት ነገር በሰሩት ነገር ምክንያት በሆኑበት ነገር በሙሉ ባዶ ሲገቡ ኢየሱስ ክርስቶስ ያሳየኛል። ባዶ ሲገቡ ሲዘባበቱ በነበረው ሙድ ሲይዙበት በነበረው ነገር ሰባብሮ ባዶ ከቷቸው ኢየሱስ ያሳየኛል። ኢየሱስ ድንቅ አምላክ ነው። ታማኝ ነው። በቃሉ እውነት ነው። ስለዚህ እነሱ የተዘባበቱበትን ሙድ የያዙበትን ሰባብሮ ክርስቶስ ወንጌሉን ከፍ ያደርጋል። ዛሬ ብዙ ሰዎች እርግጠኛ ሆኜ እናገራለሁ በወንጌል በጌታ ይሆናሉ። ዛሬ ብዙዎቹ በጌታ ቃል ይማረካሉ። በእኔ አይደለም፣ በእግዚአብሔር ቃል ይማረካሉ። ከእግዚአብሔር ውጭ አዳኝ እንደሌለ፣ ከእግዚአብሔር ውጭ ጠባቂ እንደሌለ፣ ከእግዚአብሔር ውጭ ሌላው በጸጋ የተሰጠው እንጂ ምንም ያደረገ እንዳልሆነ ጌታ ኢየሱስ ክርስቶስ ይናገራል። ከሱ ውጭ አዳኝ እንደሌለ ይናገራል። እናንተ ብትዘባቡበት፣ ሙድ ብትይዙበት፣ ምንም ብትሉበት የሚያስነሳ አምላክ አለ። የሚያድን አምላክ አለ። በቃሉ ብትን የሚያደርግ አምላክ አለኝ እኔ። ሚሊዮን ተሰብስባቸዋል። ስራችሁን ግን ኢየሱስ ይበትነዋል። ወንጌልን ማስቆም የሚችል የዚህ ትውልድ ማንም የለም። ማንም ወንጌልን የሚያስቆም የለም። አንተ የቆምክለት፣ አንተ የምትቆምለት ሞቷል። አንተ የቆምክለት ዝክሩን ትበላለህ። እውነቱን ልንገርህ፣ አንተ ሞቶብኛል ብለህ ነው የምታወራው። የእኔ ሞትን ድል አድርጓል ብዬ ነው የማወራው። ሞትን ድል አድርጓል ብዬ ነው። በኢየሱስ ክርስቶስ ላይ አልዋሽበትም። አንተ ግን ትዋሻለህ። በአንተ ላይ ትቀጥፋለህ። የኔ በምትላቸው ላይ በሙሉ አንተ ቀጥፈሃል፣ አንተ አጭበርብረሃል፣ አንተ አታለሃል። የኔ በምለው ኢየሱስ ክርስቶስ ግን መጽሐፍ ቅዱስን አምጣ ተነስቷል ይላል ወንጌሉ። ያንተ ተዋይ ጭራሽ አልተጻፈ አያውቃቸውም መጽሐፍ ቅዱስ። አንተ የምትላቸው የኔ ኢየሱስ ዓለም ይሰብከዋል፣ ዓለምን ይወርሳል። ወንጌል ዓለምን ይወርሳል። አንተ መብሸቅ ትችላለህ። የኔ ግን ኢየሱስ አዳኝ ነው። አድኖ ሁልጊዜ የሚሰራ ብትዋሽበት፣ ብትዘባበትበት፣ ያዙኝ ልቀቁኝ ብትልበት ምንም አታመጣም። ምንም አታመጣም። ወንጌል ያሸንፋል። ለስድብ ራሱ ወንጌል እንዲሰደብ ያደረጉት ባዶች ናቸው። ወንጌልን ያሰደቡት እንኳን ወንጌልን ያሰደቡት ወንጌልን የማያውቁ ናቸው። አሜን። አንድ ነገር ክብር ለኢየሱስ ይሁን። አንድ ልብሳችሁ ይወስነዋል። ማዕረጋችሁ ይወስነዋል። ማዕረጋችሁ ማን ነው? እናንተ ውስጥ ያለው ማን ነው? ትወድቃለህ እኮ በስጋ ትወድቃለህ እኮ። እኔ እኮ ወድቄያለሁ። 8 ወር ሙሉ ክርስቶስን ስሰብከው አንድ ሰው ዮኒ ማኛ ምንድን ሲል ነበረ። አንድ ቀን ብስት እንዴት ብለው ጠላት እንደተነሳ አየዋል። ጠላት በሙሉ እኔን ለመጣል ያልተነሳ አታመጣ። ጠላት በሙሉ ተነሳ። በሶስተኛው ቀን ይሄ ዛሬ 3ኛ ቀን ነው። ኢየሱስ ክርስቶስ ሰባብሮ ባዶ ቀጥታቸው። ባዶ ፔቲሽን ተባለ። የቤቱን አድራሻ የምታውቁ ተባለ። የልጆቹ ትምህርት ቤትን የምታውቁ ተባለ። ሚስቱን የምታውቁ ተባለ። የሆነ ቦታ በቃ ሶሻል ሚዲያ $10,000 እንከፍላለን የልጆቹ ትምህርት ቤትን ካወቃችሁ ተባለ። ኦርቶዶክስ አሳዳጅ ናት የምልህ በተግባር ነው ማውራ። ያላችሁት በሙሉ በሪከርድ ተይዟል። ተሳድበ ነው። ደግሜ ሳድባል። በሪከርድ ተይዟል። ወዳጅ ጠላትን ውደድ የሚል ወንጌል ኦርቶዶክስም እስላምም የለውም እያልኩ ነው። የለም። አሳዳጅ ናችሁ። አሳዳጅ ምህረት የሚባል እናንተ ጋር የሌለ ወንጌል ነው ያላችሁ። ምህረት አያውቅም። ውሸት ግን ጥግ ድረስ አለ። በውሸት ሰውን በሰይፍ የሚያሳድ ማንነት አለ። እናትን እንገላለን፣ የምትኖርበት እናትን እናውቃለን፣ እናትን እናጠፋታለን የሚል ወንጌል አለ። ሰብካችሁታል ጥግ ድረስ። ልጆቼን፣ እናቴን፣ ሚስት ማን ያልተሰደባል? ወንጌላችሁ ውሸት ነው። ማን የለውም? ክርስቶስ የለውም። ክርስቶስ ያለው ወንጌል ተረጋግቶ ነው ይረጋጋል። ዮኒ መንገድ ስተሃል፣ ክርስቶስ አዳኝ ነው፣ አንተ ተሳስተሃል ነው የሚለው። አላሳደደኝ። አንድ ጴንጤ አላሳደደኝ። አምጣ አሳደደኝ። ሀሳብ ይሰጥበታል ጴንጤ።
ጴንጤ ሀሳብ በመስጠት እንጂ በማሳደድ የማያምን ወንጌል ያለው ፕሮቴስታንት ብቻ ነው። በሀሳብ ብቻ የሚያሸንፍ ጴንጤ ብቻ ነው። በጉልበት የሚያምን ግን ኦርቶዶክስም ሙስሊምም ነው። ግን እኔ ምሕረቱ ስለሸፈነኝ ነው እንጂ ጉልበት በልጭ አይደል። ከ30 ሚሊዮን ኦርቶዶክስ በልጭ አይደል። የክርስቶስ ምሕረት በኔ ላይ ያለው ግን ከእናንተ በሙሉ ይበልጣል። ከ40 ሚሊዮን ኦርቶዶክስ በኔ ላይ ያለው የኢየሱስ ምሕረት ይበልጣል። ስለዚህ አትነካኝ። የልጆቼን ትምህርት ቤት ብትፈልግ፣ የኔን ብትፈልግ፣ የማየን ብትፈልግ በእኔ ያለው ምሕረት አንተን አያስነካ። የእናንተ ማንነት ያጋልጣል እንጂ ሶሻል ሚዲያ ላይ ምንም አያደርግም። ያልተላከ ኢሜል የለም። እኔን ለማጥፋት ያልተላከ የለም። ኦርቶዶክስ እንደዚህ ነው የምታደርገው። ሰዎቿን ታጠፋ ነበረ። እውነቱን ነው። ሙስሊም ያጠፋ ነበረ። እስቲ ነብዩ መሐመድን ተናገር። ያጠፋል። ማንነታቸው ኦርቶዶክስ ታጠፋለች። የምህረት ነው እንዴ? ልጅቷን ስዕል ቀደለች ተብላ አይደል እንዴ ቤቷ ድረስ ሄደው ሊገሏት የነበረው? አላየንም? እፎ የሚባል ወንድማችንን ሲያሳዱ አንገቱን ቅሉት እያሉ አይደል ሙስሊሞች የሚናገሩት? ሃይማኖት እንደዛ ነው። ሃይማኖት ባለ ጠላትን ውደድ የሚል ትምህርት የለውም። ሃይማኖት አጥፋ ነው የሚለው። እፎይን ሊያጠፉት አይደል የሚፈልጉት? ቢያገኙት ያጠፉታል፣ ጽድቅ ያገኙበታል። በኦርቶዶክስም እንደዚህ እኔን የሚያገኘኝ አንድ ኦርቶዶክስ ቢኖር ገባ ሊያጠፋኝ ነው የሚፈልገው፣ ሊያጠፋኝ። ምክንያቱም ወንጌሉን አይሰብኳቸው። የሚሰብኳቸው በሃይማኖት አትደራደር ነው የሚሏቸው። የአንተ አምላክ የማያድን ከሆነ በአናቱ አይተከልም እንዲህ ምን አባቱ ያደርግልሃል? የአንተ አባት የአንተ እግዚአብሔር የማያድን ከሆነ ምን ያደርግልሃል? መልስ የማይሰጥ ከሆነ ምን ያደርግልሃል? አንተ የምትደባደብለት አምላክ ካለ እኮ ዱርዬ ጋጦጥ እንጂ አምላክ አይደለም። እኔ ልስ አለ እንዴ እሱ መልሱን ይስጥ እንጂ ብትችል ታስተምረኛለህ፣ ብትችል ይቀር በለው ትለኛለህ እንጂ ታሳደኛለህ እንዴ? አዎ የእናንተ አምላክ መቼም አምላክ ሆኖ አያውቅም። የጋንግስተር አምላክ አለ፣ እውነተኛ ክርስቶስ ደግሞ አለ። ጴንጤ በተአምር አያሳድህም። ጴንጤን ቀኑን ሙሉ ብትሰድበው ብትውል አያሳድህም። ጴንጤ እስናገን ሀብ ያንተ ግን እስኪ አንድ ነገር ልበል፣ ልድገመው፣ ቃሉን እንደገና እንድትቀውጡት ልድገመው እንደገና እንድትቀውጡት። አዎ ያሳዳል። እናንተ አምላክ የለም። ያለው ማን ነው? ዱርዬ ነው። አምላክ ያለው በአምላኩ ነው። ተሰደበ ብሎ ኮረንቲ ያዙኝ አይልም። አምላክ የሌለው ግን ምን ጋንግስተሮች አሉት፣ ተደባዳቢዎች አሉት፣ ሰዳቢ አሉት፣ እናስፈራራለን የሚሉ አሉት። ጉልቤ የተባሉ ናስቲ ደግመ ዲሲና እንቀጠቅጣለን፣ ኦርቶዶክስ ማን እንደሆነች እናሳይሃለን፣ ጀግና ወጣቶች አለን ለኦርቶዶክስ የምንደበድብላት ተብሎ ተመድቦላቸዋል። ጀግና ለመባል ዮኒ ማኛን ደብድቦ ኦርቶዶክስ በነገራችን ላይ የእነሱን ቅዱስ ገለመል ያሏቸውን ደብድበናል፣ መልስ አግኝተናል ብላ ኦርቶዶክስ ደግሞ ትፖስትና የስ የኦርቶዶክስ ጀግኖች ጌታ ይባርካችሁ፣ ቅድስት ድንግል ማርያም ትጠብቃችሁ ተብሎ ይለጠፍላቸዋል። የእናንተ ወንጌል ይሄ ነው። የእናንተ ወንጌል ይሄ ነው። ወንጌላችሁ ፍቅር አይሰብክም፣ ሰብኮም አያውቅም። ወንጌላችሁ በነጠላ የተደበቀ ነው። በነጠላ የነጠላ አራዳ ነው የእናንተ ወንጌል። ውስጡ ሲታይ ገለባ፣ በነጠላ በሂጃብ የተደበቀ ውስጡ ገለባ። አንድ ነገር በል አሳዶ ሰይፍ የሚያነሳ ሰይፍ የሚመዝን ይሄ ማንነት ነው ያለውና አሁንም የምነግራችሁ በተለይ ክርስቶስን ያወቃችሁ ሰዎች እኔ ለክርስቶስ አልዋጋም። ለእኔ የሚዋጋ ክርስቶስ አለኝ። እኔ ለክርስቶስ አልዋጋም። ስለ እሱ ስመሰክር የሚዋጋ ክርስቶስ አለኝ። መልስ የሚሰጥ ክርስቶስ አለኝ። መልስ የሚሰጥ ክርስቶስ አለኝ። በደሙ የሚሸፍን ክርስቶስ አለኝ። የዲያብሎስን አሰራር የሚበትን ክርስቶስ አለኝ። ይሄ ነው ልዩነቱ። የእናንተ የምትደባደቡለት አምላክ አላችሁ፣ የምትደባደቡላቸው ቅዱሳን አላቸው። የምትደባደቡለት ቅዱሳን አላችሁ። የምትደባደግ እገላለሁ፣ አጠፋለሁ ከሶሻል ሚዲያ ምናምን የሚልላችሁ አላችሁ። የእናንተ ትናንሽና ጥቃቅን አነስተኛ አምላክ መልአክ ቅዱስ ምናምን አላችሁ። ማንም የለኝም። እኔ ያለኝ ክርስቶስ፣ በእሱ ብቻ ድናለሁ። እሱ ብቻ የእናንተ በሙሉ ስራ አፈር ከደም ያስገባል። እሱ ብቻ
ብቻውን ያንተ ሚሊዮን አምጣ፣ የኔ አንድ ኢየሱስ በልጧል፣ ይበልጣል፣ ኃያል ነው፣ ያኖራል፣ ይፈውሳል፣ ይቅር ይላል። ንስሐዬን ተቀብሎኛል ክርስቶስ። ለአንተ ጥፋቴን የምነጋገረው ካዳነኝ በእኔ ላይ ፍርድ ባለው በኢየሱስ ክርስቶስ ፊት እንጂ ለአንተ አይደለም። ተናዳል፣ ድገምና በድ ኮረንቲ ያዝ፣ ኮረንቲ ይዘህ ተሰቀል። እኔ በክርስቶስ ፊት ንስሐ እገባለሁ። ያንን ነው የምለው። ብርክ በሉልኝ። ዛሬ በጣም ደስ ነው ያለኝ። ክርስቶስ መጽሐፍ ቅዱስ ተገልጦ ተነቧል። ይሄ ደግሞ ጴንጤዎች የቆራረጣችሁ ካላችሁ ፖስቱት። ስድብ አይደለ እነሱ ቫይራል የሚያወጡት ስድቡን፣ ጴንጤዎች ደግሞ የእግዚአብሔርን ቃል ቫይራል አውጡት። ስድብን እነሱ ቫይራል ያደርጉታል። እናንተ ደግሞ የቅድስና ንግግርን ቫይራል አውጡና ባዶ አስገቡልኝ። ብርክ በሉ። እግዚአብሔር ይጠብቃችሁ። መልካም ጊዜ